ክልል ከሚገኙ ቱሪዝም መዳረሻ ስፍራዎች መካከል ተጠቃሽ ናት ባቱ ከተማ። ባቱ ከተማ ከአዲስ አበባ ወደ 165 ኪሎ ሜትር አካባቢ ርቀት ላይ የምትገኝ ከተማ ናት። በዚህ ከተማ እንዴት ያለ ለቱሪዝም መዳረሻ የሚሆን ነገር አለ? እነዚህ የቱሪዝም መዳረሻዎችስ ምን ይመስላሉ? ምን ምቹ ሁኔታ አለ የሚለውን ወደ እናንተ እናደርሳለን። አብራችሁ ቆዩ። ባቱ ከተማ እንግዲህ ዋነኛ የቱሪዝም መዳረሻዋ ደንበል ሐይቅ ነው። ደንበል ሐይቅ መግቢያ በር ላይ ነው የምንገኘው። ደንበል ሐይቅ ምን አይነት ሰሩ የልማት ስራዎችን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። የደንበል ሐይቅ ባቱ ከተማን 2 እጥፍ እንደሆነ ይነገራል። ባቱ ከተማን የቱሪዝም መዳረሻ ለማድረግ በሚሰሩ ስራዎች ውስጥ ትልቁን ስፍራ ይይዛል። ሐይቁ ከ50,000 ሄክታር በላይ ስፋት ያለው ነው። የባቱ እምቅ የቱሪዝም ሀብት የሆነው ደንበል ሐይቅ የከተማዋን የቱሪዝም ፍሰት በመጨመር ረገድ የማይተካ ሚና ያለው ነው። ምንም እንኳን ሐይቁ ሳይለማ ረጅም ዘመናትን ቢሻገርም ባለፉት ዓመታት ሐይቁን ለማስዋብ በተሰሩ ስራዎች ለሀገር ውስጥም ሆነ ለውጭ ቱሪስቶች ምቹ ሁኔታን መፍጠር ተችሏል። ድሮ ታቀው ይሄ ቦታ ዳሶች ምናምን ነበሩ። እናቶቻችን ዳስ እንትን እያሉ አሳ ጠብሰው ይሸጡ ነበረ አስታውሳለሁ። እና ማለት እንዲያምርም ነበር። አሁን ላይ ግን ሳየው በጣም ነው የሚያምረው። በጣም ውብ ሆኗል። ያለው ነገር ነፋሻማው ግሪን ነው ምናምን የሚታየው ነገር ምናምን በጣም ነው የሚያምረው። እኔ ወድጄዋለሁ። ከቤተሰቦቼ ጋርም አሪፍ ጊዜ እያሳለፍኩ ነው። አሸዋ ነበር፣ አዋራ ነበር፣ ግንዶች ነበሩ አስታውሳለሁ። እዚህ ግንዶች ወድቀው ምናምን ነበረ። ልብስ የሚያጥቡ ምናምን ነበሩ። ልብስ እያጠቡ ግንድ ላይ እያሰጡ ምናምን ነበረ። ይሄን ያህል እንደዚህ ውብ አልነበረም። እንዳው ነው ይሄን ያህል የሚያምርም አልነበረም ምናምን። ግን አሁን ላይ በጣም ነው የሚያምረው። በጣም ተቀይሯል ማለት ይቻላል። I have to say this area over here is also really beautiful. ስለዚህ ቦታ ማለት የሚችለው በጣም የሚያምር ነው። በተለይ ቁጭ ስትይ የሚገርም ተፈጥሮን ማየት ትችያለሽ። የሚጣፍጥ ምግብ፣ ትኩስ አሳ፣ ደስ የሚል መጠጥ ታገኛለሽ። በትክክልም ይህን ነገር በጣም ነው የምወደው። 10 ዓመት ሆኖኛል ወደ ኢትዮጵያ መመላለስ ከጀመርኩ። እዚህ ሐይቅ ላይም ረጅም ጊዜ አዋፋትንና ሌሎች እንስሳትን በማየት አሳልፋለሁ። አሁን ደግሞ የበለጠ አካባቢው አብሯል። ጥሩ ነገር ተሰርቷል። እዚህ ቦታ ሁሉም ሰው መጥቶ እንዲጎበኝና እንዲያይ ጋብዛለሁ። ምክንያቱም በጣም የሚያምር ልዩ ቦታ ነው። ከዚህ በፊት እኔ እዚህ ያልነበርኩ ለ5 ዓመታት ሌላ ሀገር ነበርኩት። ዱባይ ነው የምኖረው። ስመጣ ደግሞ ሲሄድ እንደዚህ ያልነበረም። ስመጣ በጣም ብዙ ለውጥ ብዙ ነገር እናያቸዋለሁ። በጣም ደስ ብሎኛል። ዛሬ ደግሞ ለማያት ወደዚህ ሲመጣ የበለጠ ደግሞ ደስ ብሎኛል ማለት ነው። ከተማን ገና እያየሁት ነው። ሳይው የመጀመሪያ ቀን እዚህ ነው የመጣሁት። ዛሬ እያየሁት ነው። ካየሁት ደግሞ ከበፊቱ በጣም ሰፊ የሆነ ስራ ተሰርቷል። እዚህ አካባቢ ለብዙ ጊዜ አሸዋ ሆኖ ነው የቆየው። ግን እቺ ቦታ አሁን ከተሰራች ወዲህ በጣም ደስ ይላል። በጣም ደስ ይላል። ይሄው ካፌዎች ተሰርተው አጊጠው በጥሩ ሁኔታ እንደው ለሚመጣውም በጣም ጥሩ መስህብ ሆኖ ይገኛል እና በፊት እንደዚህ አልነበረም። በሐይቁ ዙሪያ ለመዝናናት ለተገኙ የአካባቢው ተወላጆችና በተለያዩ ሙያ ለተሰማሩ አገልግሎት ሰጪዎች የሐይቁ መልማት ለከተማው ምቹ ሁኔታን ፈጥሯል። የጎብኚዎች ፍሰት እንዲጨምርም ምክንያት ሆኗል። ደንበል ሐይቅ 5 ደሴቶችን በውስጡ አቅፎ ይዟል። ታሪካዊ ገዳማት፣ የአዋፋት ደሴትና መሰል ለጉብኝት አስደናቂ የሆኑ ነገሮችን የያዘ ነው። የጉማሬ መንጋ በተለይ ወጥቶ በገጠሚ ቢታው በአንድ ጊዜ ከ10 እስከ 20 የሚሆኑ ጉማሬዎች ወጥቶ ወንዙን የሚያደምርቁበትና የሚያሸበርቁበት ሁኔታ ነው ያለው።
አንደኛው እሱን ለኩበት በጣም ይመጡታል። ሁለተኛው የተለያየ አፍ ዝርያዎች ስላየ አፈቱን ልማት ይደረኩበታል። ሶስተኛው ገዳሙ የተለያዩ መጻሕፍትና ታሪካዊ ቦታ ስለሆነ እሱን ለማትረኩበታል። አራተኛውና ዋንኛው ሐይቁና ከተማው በልዩ እንዲመርኩ ያደረጉት የሰላም ሁኔታ ህብረተሰቡም በጣም በተለያየ ሁኔታ ተዝናንቶበት ራክተውበት ምእመናን ደግሞ ሃይማኖታቸውን በሰፊ አክብረውበት የፈለጉበትን አግኝተውበት የሚኖሩበት ሁኔታ ስለሆነ ከተማችንና ሐይቁንም ልዩ ያደርገዋል የሚል ሐሳብ ነው። I'm really impressed about this place. በዚህ ቦታ በጣም ነው የምደነቀው። ሐይቁ በጣም ነው የሚያምረው። በጣም ጸጥ ያለና ሰላማዊ ነው። ደሳስ የሚሉ እንስሳቶች አሉ። የሚያማምሩ ወፎችና ዳክዬዎች በሐይቁ ውስጥ ሲዋኙ የሚስተዋሉ ጉማሬዎች በተለይ እንደኔ ከአውሮፓ ለሚመጣ ሰው እጅጉን አስደናቂና አስደሳች ናቸው። ሐይቁን ስጎበኝ ደሴቶቹንና በደሴቶቹ ላይ ያሉ ቤተክርስቲያናትንና ጥንታዊ ታሪኮችን ማየትና ማወቅ ችያለሁ። ይህ በጣም አስደሳች ነው። ይህ በትክክልም የተለየ ቦታ ነው። ፕሮጀክቱ ከተሰራ ከለማ ካማረበት በኋላ ግን የቱሪስቱ ፍሰት በጣም ጨምሯል። በአሁኑ ሰዓት በጣም ብዙ ህዝብ ከተለያየ ሀገር ይመጣል ማለት ነው። እነዛ የሚመጡ ህዝቦች የሚመጡ እንግዶችን እኛም ተጠቃሚ ሆነን እኛም እየተጠቀምን እነሱም በመስናናት እኛ ደግሞ አገልግሎት በመስጠት እኛም ተጠቃሚ ነን፣ ከተማ አስተዳደሩም ተጠቃሚ ነው ማለት ነው። ይህ ፕሮጀክት ወክዌ ያለው እዚህ የምታየው የሰርኩሌሽን ሰው የሚዝናናበት ቦታ አለው፣ ፕሌግራውንድ አለው፣ ህፃኖች የሚዝናኑበት፣ ሌሎች አሳ መሸጫዎች በኢንተርፕራይዝ የተሰሩ ሼዶች አሉት። ይህ አጠቃላይ ከቱሪስት ፍሰቱ አንጻር የተሻለ ስራ የተሻለ አስተዋጽኦ ለከተማችን አበርክቷል። ቦታ አረንጓዴያማ በመሆን ለምቷል። በጣም ነው የሚያምረው እንደምታዩት ተመልካቾቻችን። ከዚህ ባሻገር ደግሞ እዚህ ቦታ ላይ ለመዝናናት መጥቶ የትኛውንም የፈለጉትን ነገር ማጣት አይታሰብም። ምክንያቱም የከተማ አስተዳደሩ ወጣቶችን በተለያዩ የአገልግሎት ሰጪ ዘርፍ በማሰማራት የስራ እድል ፈጥሮላቸዋል። እዚህ ቦታ ለመዝናናት የሚመጡትም በቀላሉ የሚፈልጉትን አገልግሎት እንዲያገኙ ማስቻል ተችሏል። እንደምታዩ እዚህ አሳ የሚሸጡት ሰዎች በየእንትኑ ነበር አሳ ሲሸጥ የነበረው በመዳበሪያ በእንጨት በሚያስጠላ መንገድ። አሁን ግን ይሄን መሰለ ሼድ ሰርተን የስራ እድልም እንዲፈጠር ከ400 ሰው በላይ ነው እዚህ ላይ ተደራጅቶ አሳ ብቻ እንዲያቀርብ ሌሎች ከአሳ ጋር ተያያዥ ያላቸው ነገሮች እንዲሸጡ የስራ እድል እንዲፈጠርላቸው የተደረገ ሁኔታ አለ። በሌላ በኩል የከተማው ገቢ ጨምሯል። ከአጠቃላይ ከከተማ አንጻር እንደ ባቱ ከተማ ያው ምቹ ሁኔታ ጥሩ ፕላን ያላት ከተማ ናት። ከቱሪዝም አንጻር ሌሎች አገልግሎት ሰጪ ተቋማችንም ጭምር ከማጠናከር ትልቅ ስራ የተሰራ ነው ያለው። ትልቁ በጣም ብዙ የስራ አጥ ወጣቶች እዚህ ተደራጅተው ስራ እንዲያገኙ ሆነዋል። አሳ የሚያሰግሩ ማህበር አለ፣ አሳ የሚሸጥ ማህበር አለ፣ አሳ ጠብሶ ደግሞ ለቱሪስቶች የሚያቀርቡ አሉ። እነዚህ ሁሉ የስራ እድል ተጠቃሚዎች ናቸው። ስለዚህ እያንዳንዱ ሰው ወደዚህ ሲመጣ አንደኛ አሪፍ አየርን እየተናፈሰ ጥሩ ነገር እያየ አሳ መብላት ከፈለገ አሳ ይበላል። አሳን የሚሸጡ ልጆች አሉ። በጥሩ በሆነ ሁኔታ ያልቆየ ምን ያላለ እዚሁ ፍሬሽ ከዚሁ የወጣ ማለት ነው። በየቀኑ ሁለት ሞተር ጀልባ ይመደባል። በተራ ነው የምንሰራው። በማህበር ተደራጅተን በጥሩ ሁኔታ ነው የምናስተናግደው። አንዳንዴ አልፎ አልፎ እሁድና ቅዳሜ ብዙ እንግዶች ይመጣሉ። በዛን ጊዜ ጀልባዎቹንም ጨምረን እስከ 10 ጀልባ እስከ 15 ጀልባ የምንሰራበት ጊዜ አለ። በተለይ በአመት በዓል ጊዜ ለአስተርዮ ንግስ እዚህ ገሊላ ተክለ ሃይማኖት ንግስ በሚነግሱ ጊዜ እና ለጥምቀት እነዚህን ሰዓቶች ብዙ እንግዶች ይመጣሉ። በጥሩ ሁኔታ እንጠቀማለን። ወጣቱም ጎበዝ ነው ስራ ላይ እየተሰማራ ነው ያለው። እንዳየሁት ከሆነ ፎቶ የሚያነሳው በፎቶ
አሳ የሚያጠምደው ያው ካፌዎች ብዙ ካፌዎች አሉ እዚህ ጋር እንደምናያቸው እና ያው በጣም ደስ ይላል። ወጣቱ ስራ ላይ ነው። ቢያንስ የተወሰነ ነገር ለወጣቱ አግዟል ብዬ አስባለሁ። እዚህ ጋር ጉብኝት ቦታ መሰራቱ ምናምን ነው በጣም ደስ ይላል። ሰፊ የስራ እድልም ተፈጥሯል። እኛ ለምሳሌ ካፒታላችን የተወሰነ ነበር። አሁን ግን ከ1,500,000 ብር በላይ ደርሷል ካፒታላችን። መጀመሪያ ስንደራጅ በጣም በትንሽ ካፒታል ነበር የጀመርነው። ስለዚህ በራሳችንም በማህበራችንም ትልቅ ልውጥ አግኝተናል ማለት ነው። ልውጥ በመገኘቱ ይሄ ተፈጥሮ ይሄ ሐይቅ እዚህ በመኖሩ ይሄ ሐይቁ ለኛ ባለውለታ ነው፣ የጀርባ አጥንታችን ነው ማለት ነው። ኑሮአችን የተመሰረተ ሐይቁ ላይ ነው። ሀምሳ የሚሆኑ ሞተር ጀልባዎች አሉ። እዚህ ላይ ሰው ተደራጅተው ገቢ የሚያገኙበት ሁኔታ በሰፊ የተሰራበትና ውጤታማ የሆነበት ሁኔታ ያለው። ይሄ ብቻ ሳይሆን አስጎብኚዎች አሉ። 2 ማህበር አስጎብኚዎች አሉ። 22 አባል ያለው አስጎብኚ ነው ያለውና ይሄ አስጎብኚ 2 ነገር ይሰራል። አንደኛው ቱሪስቶቹ ወደዚህ ሲመጡ ጤናማ ግንኙነት እንዲያደርጉ፣ ለስላሳ ግንኙነት እንዲያደርጉ፣ ተዝናንቶ ራክተው የፈለጉትን አግኝተው እንዲመለሱት ይሰራሉ። ሁለተኛ ደረበሱበት አድርሶ አስጎብኝቷቸው አስተምሯቸው አረክቷቸው የሚመጣበት ሁኔታ ነው ያለው። ዙሪያውን የማልማት ስራ የተለያዩ ስራ ተሰርቶ የወጣቶች የስራ ዕድል የተፈጠረበት ሁኔታ ነው ያለውና የባቱ ከተማን የቱሪዝም ኮንፈረንስ የስፖርትና የስልጠና ማዕከል ለማድረግ የተለያዩ ስራዎች ተጀምረዋል። ለዚህ ደግሞ ኢንቨስትመንት ወሳኝ ድርሻ ይዛል። ይህንን ከግምት ውስጥ በማስገባት የከተማ አስተዳደሩ ኢንቨስተሮችን ለመሳብ በልዩ ትኩረት እየሰራ ነው። ከተማችን ያው ከኢትዮጵያ ካሉት ከተሞች በብዙ መልኩ ትለያለች። ምቹ ሁኔታዎች አላት። የመጀመሪያው ቅርበቷ ነው። ከአዲስ አበባ 160 ኪሎ ሜትር ላይ ነው የምትገኘው። ሁለተኛ መልክዓ ምድሯ አለ። በተፈጥሮ የተሰጣት ጥሩ ሀብት አላት፣ እምቅ ሀብት። እሱም ደንበል ሐይቅ ነው። ብዙ በተፈጥሮ የቱሪስት መስህብ የሆኑ ነገሮች ያሉበት ከተማ ናት። በዚህ መሰረት ከተማ መልክዓ ምድሯም የሰጣ ነው ለኢንቨስትመንት